ወቅቱ 1981 ነው። በሳን ፍራንሲስኮ የሚኖረው ክሪስ ለመያዝና ለመሸከም አስቸጋሪ የሆኑ የአጥንት መመርመሪያ ኤክስሬዎችን በመሸጥ ይተዳደራል። በየቀኑ ማለዳ ልጁን ጁኒየርን በልጆች ማቆያ ካደረሰው በኋላ ኤክስሬዎቹን ለመሸጥ በከተማው ውስጥ በሚገኙ በርካታ ሆስፒታሎች ሲዞር ይውላል። የሚያሳዝነው እነዚህ ኤክስሬዎች ተፈላጊነታቸው ዝቅተኛ በመሆኑና ውድ በመሆናቸው ለመሸጥ አስቸጋሪ ነበሩ። ክሪስ አውቶቡስ ተሳፍሮ በሄደ ቁጥር ኤክስሬውን የጊዜ ማሽን ብሎ የሚያስብ አንድ የአእምሮ በሽተኛ ያጋጥመዋል። አንዳንድ ጊዜ ክሪስ ማሽኖቹን ለመሸጥ አምሽቶ ወደ ቤት መምጣት ግድ ይለዋል። በዚህ ሰዓት ሚስቱ ሊንዳ ክሪስን ከሕፃናት ማቆያ እንድትቀበለው ይጠይቃታል። ሊንዳ በዚህ ሁኔታ ትበሳጫለች። ምክንያቱም ቤተሰቧን ለመደገፍ 16 ሰዓት ስለምትሰራ ልጁን መውሰድ አይመቻትም። አንድ ምሽት ክሪስ ኪዩብ የተሰኘውን የዘመኑን ፋሽን የሆነ መጫወቻ ያገኛል። የውሃና የመብራት ክፍያ መክፈሉን ስትጠይቀው እንዳልከፈለ ሲነግራት ይበልጥ ተበሳጨች። ክሪስ ኪዩቡን መጫወት ይጀምርና በሚገርም ፍጥነት ሲጨርሰው እናያለን። በማግስቱ ማለዳ ዕለታዊ የማሽን ሽያጩን ለማከናወን ጉዞ ላይ ሳለ አንድ ሰው በጣም ውድ ከሆነ የስፖርት መኪና ውስጥ ሲወርድ ተመለከተ። በምን እንደሚተዳደር ሲጠይቀው የአክሲዮን ገበያ ደላላ መሆኑን ነገረው። የትኛው ኮሌጅ ተምሮ ይህንን ሥራ እንዳገኘ ጠየቀው። የትምህርት ደረጃ እንደማያስፈልግና ቁጥር ላይ ጎበዝ መሆንና ከሰዎች ጋር መልካም ግንኙነት መመስረት በቂ እንደሆነ ይነግረዋል። በመስሪያ ቤቱ ተቀጥረው የሚሰሩ ሰዎች ምን ያህል ደስተኛ እንደሆኑ ሲመለከት ክሪስ ተቀጥሮ ለመስራት ተነሳሳ። በማግስቱ አንድ አክሲዮን በመሸጥና በመግዛት በተሰማራ ድርጅት ውስጥ ሥራ ስለሚያመለክት አምሽቶ እንደሚመጣ ለባለቤቱ ይነግራታል። እሷም የማይመስል ነገር በመናገሩ በመሳቅ ተሳለቀችበት። እሱም እንዳታሾፍበት ካስጠነቀቃት በኋላ ጭቅጭቃቸው በርትቶ የ2 ወር የቤት ኪራይ እንዳልከፈሉ አስታወሰችው። አንድ ቀን ክሪስ ሥራውን ለማመልከት ወሰነ። ይህ ድርጅት በየ6 ወሩ 20 ሰዎችን በማወዳደር አንድ ሰው ይቀጥራል። የሚሸጠውን ማሽን ተሸክሞ ላለመግባት ጎዳና ላይ ለምትዘፍን ሴት ጠብቂልኝ ብሎ የተወሰነ ገንዘብ ይሰጣታል። ክሪስ ወደ ድርጅቱ ገብቶ ስለ ሥራው ማብራሪያ ካገኘ በኋላ የማመልከቻ ፎርም ተሰጠው። በዚህ መሃል እንድትጠብቅለት አደራ የተሰጣት ዘፋኝ ማሽኑን ይዛ ስትሮጥ በመስኮት ተመለከተ። የማመልከቻ ፎርሙን እንደያዘ ዘፋኟን ማሳደድ ጀመረ። እሷ ግን ባቡር ውስጥ ገብታ አመለጠችው። እቤት እንደገባ በነገው ዕለት 2 ማሽን በመሸጥ ወጪያቸውን እንደሚሸፍን ለባለቤቱ ቃል ገባላት። በጠዋት ያመራው ግን የሞላውን የሥራ ማመልከቻ ፎርም ለማስረከብ ወደ ድርጅቱ ነበር። ማመልከቻውን ለሰው ኃይል ሰራተኛው ጄይ በመስጠት ስለ ራሱ ጥሩ ነገር እንዲናገርለት ጠየቀው። ጄይ ሥራ በዝቶበት ወከባ ላይ ስለነበረ እደውልልሃለሁ በማለት ይለያየዋል። ክሪስ ከድርጅቱ ሲወጣ ማሽኑን የሰረቀችው ዘፋኝ ከጓደኛዋ ጋር ሲሄዱ ተመለከተ። ለዓመታት ያጠራቀመውን ገንዘብ ያፈሰሰበት በመሆኑ ያሳድዳት ጀመር።